ኢራን ከዓለም ተለያይታለች። በአሁኑ ሰዓት በመላው ኢራን ኢንተርኔት ተቋርጧል። በሚሊዮን የሚቆጠሩ ሰዎች ድምጻቸውም ታፍኗል እየተባለ ነው። ለምን? ምን እየተካሄደ ነው? አብረን እንይ። ኢንተርኔት ለምን ተዘጋም? ኮፒ ሊንክ እያደረጋችሁ ይህንን መረጃ ተከታተሉኝ። መንግስት ለደህንነት ሲባል ነው ኢንተርኔት የተዘጋው ቢልም አልጀዚራ እንደዘገበው ግን ዋናው ምክንያት የተቀጣጠለውን ህዝባዊ ተቃውሞ ለመቆጣጠር ነው። መረጃውም እንዳይወጣ፣ ሰልፈኞች እንዳይደራጁ ኢንተርኔት ኦፍ ተደርጓል። ይህ ደግሞ በሀገሪቱ ታሪክ ታይቶ የማይታወቅ ከፍተኛ የኢንተርኔት መዘጋት ነው ተብሏል። ህዝቡ ወደ አደባባይ ለምን ወጣ? አንደኛው የኑሮ ውድነትና የኢኮኖሚ ቀውስ ሲሆን፣ ሁለተኛው ደግሞ የፖለቲካ ነጻነት ጥያቄ ነው። የአያቶላ አሊ ካሜኒ ምላሽ ግን ጥብቅ ነው። ይህ የውጭ ጠላቶች ሴራ ነው ሲሉም ሰልፉን ፈርጀውታል። የጸጥታ ኃይሎችም ሰልፉን በኃይል ለመበተን እየሞከሩ መሆኑ እየተዘገበ ነው። ፕሬዝዳንት ዶናልድ ትራምፕ ዓለም እያየች ነው በማለት ለሰልፈኞች ድጋፋቸውን መግለጻቸው ይታወሳል። የተባበሩት መንግስታትም የመረጃ ነጻነት ይከበር እያሉ ነው። ኢራን ግን አሁንም በውጥረት ውስጥ ነች። ታዲያ ይህ ተቃውሞ ወዴት ያመራል? ኢራን ኢንተርኔቱን መቼ ትለቃለች? አዳዲስ መረጃዎችን እንደደረሱኝ አሳውቃቸዋለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ።